ትተዋወቃላችሁ እንዴ ከሮቤል ጋር? ከሮቤል ጋር? አዎ የሰፈሬ ልጅ ናት። አሁን ሰፈር ከቀየርኩ በኋላ ተራሳሳን እንጂ በፊት እኮ ሁሌ ነበር የምንገናኘው አይደል? አዎ ጥሩ ነው። ቆይ ምን ይምጣልሽ የሚል ሰው እንኳን የለም? አረ ምን ይምጣልሽ? አይ ምንም አያስፈልግም። እና እንዴት ነሽ? አለሁልህ ሮቤል። ቆይ ግን በምን መንገድ ከነብሌን ጋር ተዋወቅ? እንዲሁ መንገድ አገናኘን እባክሽ። አይ ጥሩ ነው እንኳን ተገናኛችሁ። አባዬ ግን ይሄ ነገር የእውነት ነው? አዎ የኔ ልጅ። እኔ ግን ጽንዬ እውነት አልመስል እያለኝ ነው። አባዬ እኔ ምንም እውነት ህልም ነው እየመሰለኝ ያለው። የእውነት አንተ ነህ? ጽንዬ የእውነት አንቺ ነሽ? ተመስገን። ምን ይሰማሃል አባዬ? የኔ ልጅ እኔ እዛ እስር ቤት ብቆይ ምን መስሎ አይታየኝም ነበር። ለቅስፈት ህይወትሽን ቀምቼው ነበር። ብዙ ነገርሽን አበላሽቼው ነበር። ይቅርታ። እሺ አባዬ ዝም በል በቃ። ስለ ትናንት እያወራህ እንደዚህ አትጸጸት። ምክንያቱም ትናንት አልፏል። እየተጸጸትክ መኖር የለብህም። ምክንያቱም ዛሬ ሌላ ቀን ነው። እውነት ነው የኔ ልጅ። ጨረሽኝ አባዬ። አንተን በመሳም ደስታዬን ልግለጸው ብዬ እኮ ነው። ከፍየሏ በፊት ቅጠሉ ቀደም አሉ። እነማን ናቸው ደግሞ እንደዚህ ያሉት? አባባል ነው። አንዲት ልጃገረድ ፍቅረኛዋ ሞቶ እንዴት እንደምታለቅስ ስሜቷን አምቃ ይዛው ቆየች አሉ። ከዛ አንድ ቀን ፍየሏ ሞተችና ያንን ሀዘን በፍየሏ አሳባ ተወጣች። ታዲያ አባቷ አይ አንቺ ልጅ ይሄስ ሀዘን ከፍየሏ በላይ ነው፣ ይሄስ ለቅሶ አሏት ይባላል። እንዴማዬ እና ይሄ ታዲያ ከኛ ህይወት ጋር ምን ያገናኘዋል? እና ይሄንን ለምን አሁን ነገርሽን? ታዲያ ምን ላድርግ? ደስታችሁ እኮ ከሆነው በላይ ሆነ። ገና እኮ በዋስ ነው የተፈታው። ነፃና አልተባልክም እኮ። በደስታ እኮ በጣም ሰከራችሁ። ግራ ገብቶኝ እኮ ነው። ምን ላድርግ ብለህ ነው? አይማዬ የተሰጠን አንድ ቀን እንኳን ቢሆን እኔ ያችን አንድ ቀን ከአባቴ ጋር የደስታ ጊዜ አድርጌ ነው ማሳለፍ የምፈልገው። ኧረ እባክሽ በኋላ ተሳስተን ነው ብሎ ቢያስሩት መልስ ለመጠጣት ነው። ተይ እንጂ ሮማ፣ ምን አይነት ነገር ነው የምትናገር እንዴ? ምን ነው ጥሩ ነገር ብትናገር ምን ትርጉም አለው? የሞተበት ቦታ የተገኘው አንተ፣ ሽጉጥ ይዘህ የተገኘው አንተ እና ማን ገድለው ሊባል ነው? ተይ እማዬ በቃሽ። አንቺ ከፖሊሶች የበለጠ ምንም ነገር ልታውቂ አትችይም። እነሱ በቃ ወንጀል እንደሌለበት አረጋግጠው አይደለ ይለቀቁት። በዋስም ቢሆን ተለቋል። ይሄ ደግሞ አንድ ተስፋ ነገር ነው። እሱን እንኳን ተይው። ሽጉጥ ይዞ ተገኝቶ አንተ አልገደልከውም መባል አለ እንዴ? ብሌን፣ አንቺ ብሌን። እማዬ ብሌን የለችም፣ ሞታለች። የት ሄዳ ነው? እና ዛሬ ጽኑ ደስታ ላይ ናት አይደል? አንቺ ብቻሽን የመጣሽው? ወይዘሪት ላይ እዚህ መሀል እኔ ሳልሆን አንቺ ነሽ ብቻሽን ያለሽው። ቆይ ምን ያስቃችኋል? የኔ ቆንጆ በእኛ ቀጠሮ ውስጥ አንቺ እኮ ነሽ የመጣሽው። እኛ እኮ አንቺ ጋር አልመጣንም። አሁን ሶስታችንም እንደምንነጋገር ታውቂያለሽ። ማለት ያው በውስጣችን ያለውን ሀሳብ ልንገርሽ ብዬ ነው። ይቺ ልጅ መቼ ነው ከመካከላችን የምትሄደው ያልን እያሰብን ነው። እርግጠኛ ነኝ መቼስ ሀሳብ የናሆሜ አይደለም አይደል? እኔ የምልሽ ወይዘሪት እና ታዲያ መቼ ነው የምትሄጂው? እንዳይመሽብሽ። ከናሆሜ ጋር ነው የምሄደው። ስለዚህ እኔ ደግሞ አንቺን ከዚህ በላይ ማየት ስለሚያመኝ ብሄድ ይሻላል። መልካም መንገድ የኔ ቆንጆ። በቃ ተነስሩ ቢል እንሂድ። ትንሽ አቆየኝ የሰፈር ልጅ። አይ ስራ አለብኝ፣ ደውላለሁ። እሺ ባቢ። እሺ በቃ ቻው ባቢ። የቻው እሺ። ቆይ ግን ራይል ስለምታውቃት እንዴ? ብሌን ነገርኩሽ አይደል እንዴ? የሰፈሬ ልጅ ናት። እውነት? ምን ሆነሽ ነው? ቆይ ለምን ማመን አቃተሽ አንቺ? አይ እኔም ማምነው መጀመሪያ ግራ ቀኝ አይቼ ነው። የተከበረው የመሀል ዳኛ እርሶ ግራ ቀኙን አይተው እስከሚፈርዱ ድረስ ለምን እኔ ጣቢያ አልቆይም ታዲያ?
ይኸውልህ ምርመራ ከፍቼብሃለሁ። ካልከው ነገር የተለየ ነገር ሆኖ ካገኘሁት ግን ቅጣቱ በጣም ከባድ ነው። ምንድነው ቅጣቱ? እሱንማ እንግዲህ ስትቀጣ ታየዋለህ። ምን እዛው በቆምክበት ትቆያለህ ወይስ እንሂድ? መተሽ ሰጂኝ። አንተ እኮ ነው ወደኋላ የቀረው። አውቃለሁ፣ ግን ምን አለበት መተሽ ብትወስጂ? እኔ ወደኋላ የምመለስ አይነት ልጅ አይደለሁም። በፈለክበት ቦታ ቆመህ ነይ ብትለኝ ወደኋላ ልመለስም። ኦ እንዴት ነው ንግግርሽ? እባክሽ ናሻ ንግግሬን ተርስቀኝ። ቆይ ግን እኔ እኮ ስላንተ ምንም ነገር አላውቅም። ምንድነው? ማነው? ሙሉ ስም ማነው? ስራ ምንድነው? ቤተሰብ ምንም አውቀው ነገር እኮ አንድ ቀን እነግርሻለሁ። እስከዛው ግን ባንቺ ሙሉ የሆነ ሰው እንደሆንኩኝ ተረጂ። ምንነትን ሳላቅ ሙሉ የሆነ ሰው? ኧረ አንተ ጨዋታ ያልቅብህ ነሽ። ትቀልዳለህ እንዴ? ናን ራይል አንዳንዴ በእኔ ህይወት ላይ የምታሳየው ምትጨርጨር ያለፈው ማንነትሽ ይመስለኛል። በእርግጠኝነት እንደምትወጪ ነገር ተሳስተሃል። እኔ አንተን በጣም ነው የምወድ። አየሽ ራይል፣ ጽናትን በጣም ነው የምወዳት። የአባቴ ገዳይ አባቷ ነው። ወላ ልገለው የምፈልገው ሰው ነው። ነገር ግን እሱ ሲፈታ ያሳየችው ሳቅ ልብ ውስጥ ትልቅ ደስታን ይፈጠራል። ይኸውልሽ ራይል፣ የተፈታው የአባቴ ገዳይ ነው። ነገር ግን ፍቅር ትልቅ ኃይል አለው። ልክ አንቺ እኔ እሷ ደስታ ሲያስደስተኝ፣ አንቺ ግን በተቃራኒ በጣም ያስጠላሽ። እኔ ግን ከኔ ጋር እውነተኛ ደስታ እንደምታገኝ ነው ማስበው። ቆይ ጽናት እኮ ላንተ የምትገባ አይደለችም። ራይል፣ 10 እንደማልፈልግሽ ነግሬሻለሁ። እንግዲህ ከሬሴ ጋር ትኖሪ እንደሆነ እናያለን። በህይወት እያለሁ ግን መቼም ከአንቺ ጋር ናሆሚ፣ እኔ ግን ሁሌ እጠብቅሃለሁ። መሰሚኝ ከሆነ ስሚ፣ እኔ ከአንቺ ጋር መሆን አልችልም። እኔ ግን ከአንተ ጋር ብቻ ነው መሆን የምፈልገው ናሆሚ። ዛሬ ግን በእጅ የምገባበት የመጨረሻ ቀን ነው። የሁላ ልፋት ያብቃል። ተኝቷል። እሷ ከቤት ወጣች። ውይ ይቅርበኝ እናቴ። እንዴት ዋልሽ? ቆይ ግን የት ሄደው ነው? ምግብ አቅርበሽ ብይ። አይ በቃኝ እናቴ፣ እኔ በልቼ ነው የመጣሁት። የት ነው የበላሽው ደግሞ? አይ ከጓደኞቼ ጋር ነበርኩና ከነሱ ጋር ነው በልቼ የመጣሁት። እንደዚህ መናት ቀሪ ያለሽ ብዬ አንድ ቀን አስቤ አላውቅም ነበር። እንደዚህ መናት ቀሪ እንጂ አሁን ደግሞ እኔ ምን አደረኩሽ? ደግሞ ምን አደረኩሽ? ወልደሽው እንዳለሽ እርግማን ነው የሚሆንብሽ። እንደው አለመታደል ሆኖ ነው እንጂ። እማዬ ልክ እኮ ነሽ። እኔም ደግሞ በአንቺ መፍረድ አልችልም። ምክንያቱም አንድ እናት ልጇ ትልቅ ደረጃ እንድትደርስላት ትፈልጋለች። እሱን ፍላጎትሽን ደግሞ እኔ አልጋፋም። እማ ግን በዚህ ሰዓት ጽኑዬ ችግር ላይ ናት። በቃ የእሷን ነገር ትንሽ ላስተካክልና ወደ ራሴ ደግሞ ህይወት ደግሞ እመለሳለሁ። ፈጣሪ ደግሞ ከክፉ ነገር ይጠብቃት እንጂ ከዚህ በኋላ የራሴን ህይወት ለመጀመር ቃል እገባልሻለሁ። መጀመሪያ ግን እማ ቅድሚያ ለጽኑ ልስጣት ብዬ እኮ ነው። ደግሞ እንደ ጀብድ በኩራት ስትናገር አታፍሪ። ነገ ስትወርቂ ተራምዳሽ ስትሄድ ታርፊዋለሽ። እኔ አይደለሁም ለማየት እንዲያበቃሽ። ደግሞ እማዬ እስኪ በእናትሽ በቃ ሁሉንም ነገር ታዩ። ዛሬ እኮ ጭንቀታችን ቀሏል። ተመስገን እኮ ነው። ዛሬ እኮ በጣም ደስተኛ የምንሆንበት ቀን ነው። ደግሞ ምን ተገኝቶ ነው ደስታው? ቴማ ጋሽ ግርማ እኮ ነፃ ነው እማዬ። ከዚህ በላይ ደግሞ ምን የሚያስደስት ነገር አለ?
ተይኝ እባክሽን። አሁን ላልተረጋገጠ ነገር እንደዚህ መቦረቅ ምን ይሉታል? እንዴማ ተረጋግጧል እኮ። እሱን እናያለን። ነገ ተመልሶ ስታሰር መግቢያ ይጠፋቸዋል። እማ ደግሞ አንዳንድ ጊዜ የምትናገረው ነገር ምንም አታውቂም። እሺ የራሳችሁ ጉዳይ፣ ከፈለጋችሁ ጉምዝ ገሉ። ይቺ እንዴት ነው የሚያደርጋት ግን አሳይሻለሁ። ቆይ ይሄ ጥጋብሽ ይበርድልሻል። እንዴ ለምን አደበድብኝም? አንድነቱን ዱላ እሱ ጋር አለልሽ። ጉድ እኮ ነው እናንተ። ላይ አታረገውም ነበር እንዴ? ሬቼ ማነት አሳዳጊ በደላት ልታሰኘኝ ነው ወይ መቃጠል? ተነሽ ብሌን። ምንድነው አንቺ ብሌን? ውብነት ጥሩልተኛ በሱስ። እስኪ ተነሽ። ኧረ ተይኝ ብሌን፣ ተነሺ። ውሃ ይምጣ። መድኃኒትሽን የማውቀው እኔ ነኝ። ተነሽ። ልደትሽ ዛሬ ነው፣ ወፏ ነግራኛለች። ገና በማለዳ ዘምራልሻለች። መልካም ልደት ለብሌኗ። ሃፒ በርዝዴይ። እንኳን ተወለድሽ። እስኪ ነቃ በይ። ምንድን ነው ተደፈነ እኮ ጆሮዬ። ምን ይመስሉ አንቺ ይሻለኛል። ነይ አደግ ድግ ምን አጠፋለሁ? ቀድሞ እኮ ጆሮዬ ጠፍቷል። ለምን መልካም ልደት ለብሌን። አትምጪ ጋር ማጠጥ መስለሽ መልካም ልደት ለብሌን። ልመኝ እንዴ? ታሳቂ ልንገርሽ ምን ነው? አይ ንገሪ ለፈጣሪ ለወደረኝ እንዴ ጠፋ። አሁን እንቀበልን። ዝም በይ እንቀበልን። እሰይ ነው ከፈች ነው በምን ሳተሞኝ ነው ያሮቼ ምን ኮንቲኒ ማግነስ Happy birthday to you. Happy birthday to you. Happy birthday to you. አታጎሽ ልብረቱ ወይ ቴስቴ ነው። ምንድነው? ትንሽ ክሬም አንሶታል። ይኸውልሽ አዋላጅ መሆኑ እኮ ነው ችግሩ። እንዴት ባክሽ? አዋላጅ ባትሆኚ ኖሮማ የኔ ልደት በሌሊት አስተሽሽ ትነሽ ነበር እንዴ? ኧረ እባክሽ አሁን በአንቺ ቤት ራስሽን ህፃን ማድረግሽ ነው አይደለም? ወገኛ ወይ እናንተ ሰው አታስተኙም ማለት ነው? ነጋሽ ግርማ እኔስ ምኑን ተኛሁት? ይኸውልህ ነገር ሰላም ብዬ ተደመቀኝ ይችላልው። ይኸው ልጅ ይኸው በሌሊት ተነስታ ይኸው በቁመ ሻወር እንዳለ ጆሮ ተደረገ።
አባዬ ወደኔ አንተ ልጅ ምን አደረኩ መሰለህ? ልደቷ ነው ዛሬ። በጠዋት ተነሳው እኔን ዳቦ አዘጋጀው፣ ከዛ በኋላ ሻማ አዘጋጀው፣ ከዛ ብቀሰቅሳት አሰማ። የኔ እናት እንኳን ተወለድሽልኝ። እሺ አመት እንኳን ዱባልሽ። እሺ ዱባልሽ። ወይ ጋሽ ግርማ ፖሊሶች ነፃ ነህ ብለው ስለለቀቁ እኔ ይቅር የሚል ይመስላል። ይኸውልህ አሁንም ቢሆን ወደ ህይወት መምጣት አልተወቅም። እባክህ በቃ ተወኝ። እኔ ሞኝ አይደለሁም ጋሽ ግርማ። አባቴን ገድሏል። እኔን ለማታለል አትሞክር። ይኸውልህ ልንገርህ፣ ዳግመኛ ወደ እኔ ስልክ እንዳትደውል። ያንተ ልጅ ስለሆነች እኔ ልለምንህ እባክህ በቃ ዳግመኛ እንዳትደውልብኝ፣ ፊት ለፊቴ እንዳላገኘ። የሥራህን ፈጣሪ ይስጥ። ወዴት ነው? የዚህ ቤት እኮ አከራይ ውጡ ብላለች። አልሰማህም እንዴ? እንዴ ምን ተፈጠረ? ምን ይፈጠራል? ቤቱ እኮ የኪራይ ነው፣ አልገዛ ነው። እና ከራይል ጋር ተስማምታችኋል እኮ ብዬ ነው። አዎ፣ ግን ለጊዜው መክፈል አልቻልንም። በቃ አይ በዚህ ፍጥነት ውላችሁ ይፈርሳል ብዬ አልገመትኩም ነበር። እያሾፍክ መሆኑ ነው? ለምን አሾፋለሁ ሮሚ? ከዛ ቤት አስወጥታ እዚህ ያስገባቻችሁ እኮ የቤት ኪራይ ልከፍል መሰለኝ። እሱ አይመለከትም አቶ ግርማ። ይልቅ መውደቂያ የምትፈልግ ጥሩ ነው። ሮማ ቆይ ምን አድርጌሽ ነው በአንድ ጊዜ እንደዚህ ጠላት ይሆንሽኝ? ድሮስ መቼ ወዳጅ ሆነን የምናውቀውን ነው። ለእኔ ግን ጥሩ ወዳጄ ነበርሽ። ለአንተማ ጥሩ ገረድህ ነበርኩ። ገረድ? አንቺ ለእኔ ገረድ? አዎ ገረድህ አድርገኝ ነው ያኖርከኝ። ተይ ሮማ ተይ፣ እንደዚህ የሚያስተዛዝብ ቃላት ባትናገሪ ጥሩ ነው። አንድ ቀን እንኳን እኔም ልጄም አንቺን እንደ ገረድ አይተንሽ አናውቅ። ልጄም እናቷ ከሞተች በኋላ አንቺን እማዬ እያለች ነው ያደገችው። እንኳን እንደ ገረድ ልታይሽ ቀርቶ ማለት ነው። እኔ ቢከፋኝም ቢጨንቀኝም የምሸሸግብሽ ሰው ነበርሽ። አንቺ ግን እንደ ገረድ እንደማስብሽ አድርገሽ ነው የምታስቢው። ገረድ ባልሆንና እንደዛ ባታስብም ትዝታን አታገባትም ነበር። ምን ማለት ነው? ከትዝታ ጋር ምን የሚያገናኘው ነገር አለ? አሁን ተወኝ ግርማ። እኔን ሞቶትህን ትተህ ከዚህ ቤት ስትወጡ መግቢያን ብታዘጋጅ ጥሩ ነው፣ ጎዳና ላይ እንዳትወርቅ። አትሽ ሮማን፣ አንቺና ትዝታን ምን የሚያገናኛችሁ ነገር አለ? ተወኝ አልኩ እኮ ግርማ። አሰማም እንዴ? አይነት ዝብዝብ የሆነ ነው እንደ ቤቱ። ባቢ ዝም ብለህ እኮ ነው ራስን እያስጨነቅ ያለው በዚህ ልክ። ሮቤል ዝም ብለህ ነው ማለት ምን ማለት ነው? ልክ እኮ ነህ ባቢ።
ጋሽ ግርማ እኮ ሲፈታ ከሀገር አልወጣም አይደለ? ተሳስተውም ከሆነ ድጋሚ ያስሩታል። በቃ ሮቤል፣ እኔ ፖሊሶቹን አላምናቸው። ልክ እኮ ነህ አንተ። ግን ደግሞ ፖሊሶቹ እንደዚህ የሚያደርጉበት ምክንያት እኔ ምንም አይታይም። እንዴት አይታየም? እና ዝም ብለው ይህን ሰውዬ ከስር ይፈቱታል? ከወንጀሉ ነፃ ካልሆነ በገንዘቡን የወጣው ልትለኝ ነው? ፖሊሶቹ ደግሞ ምንም አይነት ጥቅም አያገኙም አይደል እንዴ ከሱ? እነሱም ደግሞ በገንዘብ ምክንያት ያሉበትን ሁኔታ ታውቃለህ። እና ታዲያ እሱ ካልገደለው ማገደለው? ይኸውልህ ባቢ፣ ያለህበትን ሀዘን አውቀዋለሁ። ምናልባት ከዚህ ሀዘንም ለማምለጥ ስትል ሌላ ሰው እየኮነንክ ይሆናል። እስኪ ደግሞ አስብበት። እኔ ትቼው ባልወጣ ኖሮ አባቴ አይሞትም ነበር። አየህ፣ ራስን ወቀሳ ላይ ነህ። ይህንን ነገርህን ደግሞ የምታበርደው ወንጀለኛው ላይ ነው። የአባቴን ደም ያፈሰሰው ሰው መቀጣት አለበት። የዛኔ ነው የአባዬ ነፍስ የምታርፈው። ይኸውልህ፣ ራስህን ነፃ ለማውጣት ከፈለግ ፖሊሶቹን ሳንጠብቅ እኛው ምርመራውን እንጀምር። ገዳዩ ጋሽ ግርማ። እሺ፣ እሱም ከሆነ አልቃወምህም። ማስረጃ ስጠኝና ለፖሊሶቹ እናሳውቅ። እሺ። ይኸውልህ፣ ውስጥህን ሰላም አድርገው። የአባትህን ገዳይ ማግኘት ሰላም የሚሰጥህ ከሆነ አሁኑኑ ተነስተን እንፈልገው። እሺ፣ ታዲያ ከምን መጀመር እንችላለን? እሺ፣ እንደዛ ከሆነ መጀመሪያ መርማሪው የደረሰበትን ሄደን ቼክ እናድርገው። አዎ፣ እስኪ ምን ላይ እንደደረሰ አጣርቼ እነግርሃለሁ። እሱ ይሻላል። እንዴት ዋልክ አባዬ? ምን ነው መጣው ብለሽ በዛው ቀረሽ? አንዳንድ ነገሮችን እያየው ነበር አባዬ። ምን ነው እማዬ የለችም ብቻህን እንዴ? አሁን ወጣች። ምንድን ነው አንዳንድ ነገር የምታየው? አባዬ ደግሞ በቃ ሚስጥር ነው። ከኔ ከአባትሽ የሚደበቅ ነገር መጣ? አዎ፣ ከአንተ ከውዱ አባቴ የሚደበቅ ነገር እና ቤት እየፈለግሽ ነበር አይደል? ሮማን ከዚህ ቤት ልትወጣ ነው። አባዬ፣ ራሂልና እማዬ የገቡት ውል በምን ምክንያት እንደሆነ አይታወቅም። አሁን ላይ ፈርሷል። ድሮም የማያዛልቅ እንደሆነ እኮ ግልጽ ነው። እሷን ተዋት አባዬ። ለራሷ ራሱ መልካም ነገር የምታስብ አይመስለኝም። እኔ ግን አሁን ላይ ትልቁ ጭንቀቴን ተገላግያለሁ። ራሄል እኛ ጎዳና ላይ እንድንወድቅ ነው ፍላጎቷ። አትጨነቅሽ አባዬ፣ ሁሉም ነገር በጊዜው ይስተካከላል። እሺ፣ ግን ምን ልናደርግ ነው? ምንድን ነው ተስፋ ያደረግሽበት ነገር አለ እንዴ? አይ አባዬ፣ አንተን እኮ ከስራ ያስፈታልኝ ፈጣሪ ነው። ስለዚህ አሁን ላይ ምንም የሚያሳስበኝና የሚያስጨንቀኝ ነገር የለም። ምክንያቱም ደስታ ያንተ ነህ። ከዚህ በኋላ ደግሞ ምንም ቢፈጠር ምንም የሚያሳስበን ነገር የለም። ምናልባት ሊያሳስበን የሚችለው ነገር ይሄ የቤት ጉዳይ ነው። እሱን ደግሞ አንድ ክፍልም ቢሆን ለጊዜው ተከራይተን እንኖራለን። ዋናው ያንተ ጤናና ሰላም ነው። እንኳንም ተፈታልኝ። እሺ፣ እኔ አስተዋይ አባዬ፣ ሴትዮዋ እስክትመጣ ድረስ እዚህ እንሆናለን። ከዛ መታ ግዴታ ውጡ ምናምን ካለች እንወጣለን። አሁን ምንም የሚያሳስበኝ ነገር የለም። ምክንያቱም አንተ አብረኸኛለህ። አሁን ሁሉንም ነገር መጋፈጥ እችላለሁ። የኔ ልጅ፣ እኔም አሁን ጤንነቴ እየተመለሰ ነው። ስራ መስራት እችላለሁ። አይ አባዬ፣ እኔ ደግሞ የት ሄጄ ነው አንተ የምትሰራው? ከዚህ በኋላ በእኔ ውሳኔ አንተ ጥሩ ታወጣለህ። እኔ ነኝ እየሰራው ማኖርክ። ያችን ዱላ ልጣላት እንጂ እኔ ስራ እሰራለሁ። እኔ በዚህ እድሜሽ እንደ ኩዮችሽ ትምህርት ቤት ገብተሽ እንድትማሪ ነው የምፈልገው። እኔ ነኝ ሰርቼ ማስተዳደርሽ። ከየት ነው? አይ እኔ እኮ ቆዩ ከመጣሁ መስተውለኝ ወጣሁ እንጂ የአባትና ልጅ ዱለታ ቁጭ ብዬ እየሰሙ ነበሩት። እሺ ባለልደት፣ ወዴት ነው ዙረቱ? አይ የሆነ ቦታ ነበርኩ ጽኑዬ። እናንተ ልጆች ዛሬ ውሏችሁ ሚስጥር ነው እንዴ? አንቺ የሆነ ቦታ ሄቼ ልምጣት ያለሽ፣ አንቺ ደግሞ የሆነ ቦታ ደርሼ ልምጣት ያለሽ። ምንድን ነው? እኔ ያልገባኝ ነገር አለ እንዴ ጋሽ ግርማ? ያው አንድ ቦታ ነው የጎረምሳ አንድ ቦታ የሆነ ቦታ የጎረምሶች ቦታ። እሺ ስለዚህ የኔ የሆነ ቦታ ከሆነ የእሷ ደግሞ ያልሆነ ቦታ ነው ማለት ነው። እንደዚህማ እንድትያት አልፈልግም። ኧረ የሚያግዝልሽ። እሺ
እቺን ፈገግታዬን ነበር ማቀርበክ። አንተና ጽኑ ስትጀናጀ እንዴት ነው ከብሌን ጋር ያላችሁ የፍቅር ሁኔታ? አሪፍ ነው። ታውቃለህ ብሌን በጣም የምትለይ ሰው ናት። እንደዚህ ነሽ ብዬ አልጠብቅም ነበር። ኧረ እባክህ ምኗን የተለየብህ እባክህ? አዎ ባብሻ፣ ብሌን በጣም የተለየ ሰው ናት አይደል? ልዩ ሴት። እውነት ባቢ፣ እንደዚህ አይነት ሰው አትመስለኝም ነበረ የመጀመሪያ ቀን ሳያት ማለት ነው። እና ከቀረብኳት በኋላ ግን የእውነት የፍቅር ሰው ናት። በጣም ነው ደስ የምትል። አዎ ልክ ነህ። ብሌን በጣም ጥሩ ልጅ ናት። ጽናት አጠገቧ ስላለች በጣም እድለኛ ናት። ታውቃለህ ለጽናት ህይወቷን ራሱ ትሰጣለች። በጣም ልክ ነህ። እኔም መጀመሪያ አካባቢ እንደዛ ነበር እያሰብኩ የነበረው። በዚህ ዘመን እንደዚህ አይነት ልብ ያለው ሰው አለ እንዴ? አይደል? እሺ አንተስ እንዴት አደረግክ? ጠዋት ያወራንበትን ጉዳይ ፖሊስ ጣቢያ ሄደህ ነበር? ሄጄ ነበር። የደረሱበትን አጣራው፣ ግን የመርማሪው እርግጠኝነት ግራ አጋባኝ። እንዴት ማለት? ምን አለክ? ጋሽ ግርማ አባቴ እንዳልገደለው እርግጠኛ ሆኖ ነገረኝ። እርግጠኛነቱን ደግሞ ስሰማ ትንሽ አመንኩት። ባቢ መጀመሪያም አለማመንህ ነው እንጂ ሳያረጋግጡ እኮ ከስራ አይፈቱት። ሮቤል እኔ እኮ ግራ ገብቶኝ ነው። ቆይ ከሱ ውጪ ማን ሊገለው ይችላል? አላውቅም፣ ግን ምናልባት ሌላ ጠላት ካለው እሱን ማረጋገጡ ይሻላል። እንግዲህ እኔ እስከማውቀው ድረስ ምንም አይነት ወዳጅም ሆነ ጠላት የለውም። እሺ ፖሊሶች ምን አይነት ደረጃ ሊደርሰዋል? አሁን ሽጉጡ የተመዘገበበት ሰውዬ በህይወት የለም እና ከሰውየው ጋር ቅርበት ያላቸው ሰዎች ላይ ምርመራ እየተደረገ ነው። ማን ነው ሰውየው? አንተ ታውቃለህ? አይ አላውቅም። ስለዚህ እኛም ከሱ መጀመር እንችላለን። ሌሎች ሰዎች ስለሱ ማውቃቸው አይቀርም። እሺ ስምና አድራሻው ስላለኝ ከነገ ጀምሮ መፈለግ እንችላለን። እሺ አሁንስ ምንድን ነው የሚይዝህ ባቢ? አልገባኝም። ስለ ጽናት ነው ማወራ። ጽኑ በጣም ናፍቃኛለች ሮቤል። ከጽኑ ጋር እንደ ድሯችን መሆን ፈልጋለሁ። ለምን አትሆንም? ዛሬ ሄድና አግኛት። አይ አይሆንም፣ አላገኛትም። ቆይ ለምን? ሌላ የሚያስጨንቅ ከጽናት የሚያሸሽ ነገር አለህ እንዴ? የለም፣ ግን ደግሞ እኔ ለሷ አልገባትም። እንዴት ነሽ? ደህና ነሽ? እንዴት አለሽ? ስራ ጥሩ ነው? ቆንጆ ነው፣ ምንም አይልም። እሺ ምን ልርዳሽ? ስለ ቤቱ የመጨረሻ አቋምሽን ልጠይቅሽ ነው የመጣሁት። ውብዬ የኔ እናት በጣም ደከምሽ። እኔ እኮ ባለፈው ዕለት የነገርኩሽ የመጨረሻ አቋሜ ነው። እርግጠኛ ነሽ የኔ ልጅ? ምንድን ነው ሮማን፣ እያስፈራራሽ ነው እንዴ? ኧረ እኔ አንቺን በምን አቅም ያስፈራራሻለሁ? እርግጠኛ መሆንሽን ለማወቅ ነው። አዎ እርግጠኛ ነኝ፣ አልከፍልሽም። እሺ ችግር የለውም። እኔስ እዛው የለመርኩበት ልምዴን አላጣውም፣ እዛው ሄጄ እኖራለሁ። ግን አንቺ ግን እኔ ምን? መጨረሻሽን ሳስበው በጣም ታሳዝኛለሽ። ምን ማለት ነው ደግሞ ይሄ? አገዳይ አይደለም ተብሎ ከስር ተፈቷል። እናማ ግልጽ ነው፣ ተስፋዬ ማን ገደለው እንዴ? እኔ ምን አውቃለሁ? ማን ገደለው ብለሽ እኔን የምትጠይቂኝ? ሂጂና እዛ ፖሊሶቹን ጠይቂ። ይኸውልሽ ይሄን ጥያቄ ከአንቺ በላይ ማንም እንደማይመልሰው አውቃለሁ። ስለዚህ ይሄን ቤት ኪራይ ከአንቺ ህይወት አይበልጥም። ስለዚህ ራይል አስቢበት። አንቺም አስፈራሪዎች
እኔ ብለው ቆይ ምን ግልጣት ምንድን ነው ያለች? እንዴት አደርሽ? እቃ ማስተካከል ትተሽ እዚህ ምን እያደረጋችሁ ነው? እሺ እማዬ እናስተካክላለን። እሺ ብድግ ብለሽ ቶሎ ቶሎ ብለሽ እቃ አስተካክል። ላግዝሽ አንዳንድ ነገር። ማነው ላግዝሽ? እራስሽን አታስተካክይም? እናንተ አትወጡ? እባክሽ እኛማ እንጠብቃት። አሁን እኛ ወዴት እንሄዳለን? የመጨረሻ ቀን ውጡ እስከምትለን ድረስ እንጠብቃለን። በይ ቶሎ ቶሎ ብለሽ እቃሽን አስተካክሊ፣ ልብስሽን ምናምን። እሺ ግን እነጹን እናዝለሻቸው ዙሪ። ምን ልትይ ነው አሁን ደግሞ? እማዬ የሚሄዱበት ቦታ እኮ የላቸውም። እና ታዲያ እኔ ምን ላድርግ? ኧረ ተይ አንቺ ልጅ፣ ኧረ ተይ። ከሁሉም በላይ አንቺ ነሽ ስቃይ ሆንሽብኝ። ኧረ ተይ። አይ ትተናቸው ሄደን እነሱ ሴት ይገባሉ ብዬ እኮ ነው እማዬ። አንቺ ልጅ አሁንስ እኔ ጤናሽን እየተጠራጠርኩ ነው ያለሁት። ቆይ ምን ይሁን ነው የምትይው? ያምሻል? እማዬ እባክሽን እምቢ አትበይኝ። እዚህ ትንሽ ቀን እንቆይና ለአራታችን የሚሆን አቅማችን የፈቀደውን ቤት ተከራይተን እንኑር። ሲፈልጉ ገደል ይግቡ። እኔ ምን አገባኝ? የራሱ አሮባት የሰው ታማስላለች አሉ። አንቺ በመጀመሪያ የምትገቢበት በተገኘ። ኧረ እባክሽ እማዬ በእናትሽ ድምፅሽን ቀንሰሽ ቢያንስ አውሪ በእናትሽ። ሲገና ትሰማለች እንዴ? ለእሷም ስሜት እኮ ትንሽ መጨነቅ አለብን። ይስማ፣ ምን አገባኝ? እኔ ከእነሱ ጋር ተዛዝያለሁ። እና ታዲያ እዚህ እየኖርን አልነበር እንዴ? ትሰሚኛለሽ ብሌን፣ ልብስሽን አዘጋጅ፣ እቃዎቹን ሰብስቢ፣ ወጥተን እንሄዳለን። አይማ እኔ አልሄድም። ምን ነው በፊት እዚህ ነኝ ስልሽ እምቢ ብለሽ? እኔ የምናገርሽን ነገር ሁሉ አንቺ ተቃራኒ ነሽ። አሁን አልሄድም እንዴ? ማን ጽናት አያሳዝኑሽም እንዴ? እንደዚህ ከሆነ እኮ አይቀሩም። ነገ ላይ ነገሮች ተስተካክለው ከኛ የበለጠ ነገር ሊኖራቸው ይችላል። ደግሞ ድሮም ከኛ የበለጠ ነገር ነበር የነበራቸው። አሁን ጊዜ ጥሎን እኩል ሆነን እንጂ እማ። ግን እነሱ ያለፈላቸው ቀን ግን አንቺ መግቢያ ነው የምታጭው። እና እኔ ልሂድ፣ አንቺ እዚሁ ከነጽናት ጋር ትሆኛለሽ? አሁንማ በቃ እኔ እዚሁ ብሆን ይሻለኛል። አንቺ ልጅ እንኳን እኔን አትፈልጊኝም አውቃለሁ። እንዴም አየ፣ ኧረ እባክሽ ተረጋጊ። አይ ልጅ በጣም አዝኜብሻለሁ። እዚህ ቤት ስገባ ብቻዬን ተውሽኝ። አሁንም ነይ እንሂድ ስልሽ እምቢ አልሽኝ። የእናትነት ውለታ ይሄ ነው? እማ እንደዛ እኮ አይደለም። እኔ እኮ ጥሩ ነገር እያደረግሽ እንዳልሆነ እንድታውቂው ብዬ ነው እንጂ እንዴት ብዬ ጠላሻለሁ? እናቴ አይደለሽ እንዴ? እና አሁን አብረሽኝ ትሄጃለሽ ወይስ አትሄጂም? የኔ እናት የእውነት ላስከፋሽ ፈልጌ አይደለም፣ ግን ያው ትክክል እንዳልሆንሽ እንድታውቂው ብዬ ብቻ ነው። ጽንዬ ብሌንን እንዳልተከፋንባት በደንብ አድርገሽ ንገራት። በደንብ እንደምትወደን አረጋግጠናል። እናቷንም ቢሆን ማስከፋት የለባትም። አባዬ እሷ እኮ ትክክል ያልሆነ ነገር አላደረግም ብላ እንጂ እናቷንም ለማስቀየም ሆነ እናቷንም ለማስከፋት ብላ ያደረገችው ነገር ምንም የለም። አውቃለሁ። ቢሆንም በቃ እናቷን ካሁን በኋላ ማስከፋት የለባትም። እሺ እነግራታለሁ አባዬ። እሺ ጋሽ ግርማ እንኳን ለዚህ አበቃ። አመሰግናለሁ ራይል። ለምን መጣሽ? ኧረ እንደዚህ አይባልም ጽናት፣ እንኳን ደህና መጣሽ ነው የሚባለው። እሱ ለወዳጅ ነው። እኔማ ወዳጅ ነኝ። አልገባሽም እንዴ? እንደዚህ አይነት ቤት ውስጥ እንድትኖሩ ያረኳችሁ እኮ እኔ ነኝ። ወዳጅ ስለሆንኩ ነው አይደል እንዴ ጽናት? አራይሽ መጣሽ እንዴ? አዎ መጥቻለሁ። ሮማን እንደዚህ ነው እንዴ ወዳጅ የምትቀበይው? እሺ እኛ ወዳጅ ደግሞ ምን ልታደርጊ መጣሽ? አረ እንከባከብሻለሁ የኔ ልጅ።
አመሰግናለሁ ሮማን። አሁን የመጣሁት የአንድ ወር የቤት ኪራይ ስለከፈልኩላችሁ ለአንድ ወር ያህል መቀመጥ ትችላላችሁ። ኧረ ማራዘሚያ መሆኑ ነው። እናንተ ካልፈለጋችሁ መቅረት ይችላል። አረ እንፈልጋለን። እናመሰግናለን በጣም። መልካም ቀን ይሁንላችሁ። ቆይ ይሄንን ለመናገር ነው እዚህ ድረስ የመጣሽው? ይሄ ነገር ቀላል ነገር ሆኖ ነው እንዴ? አይ ስልክ የሚባል ነገር አለ ብለን ነው። እንደዚህ አይነት ስልክ የለሽም እንዴ? አለሽ? አሁን ደስ መደወል ትችይ ነበር ብለን ነው። አደቡ ነገር አይጣሽ ታባቱ ፈጣሪ ተመስገን፣ ከጭንቀት አወጣኝ። ተመስገን። ባቢ ቆይ ግን አሁን ምን አዲስ ነገር አለ? ብሌን ምንም አይነት አዲስ ነገር የለም። የመሳሪያውን ባለቤት ቤተሰብ እየዞርን ጠየቅን። ይኸው እስካሁን ድረስ አባባ የሚያውቀው የለም። አንድ ነገር ይቀረናል። የሰውየው ወንድም ከሀገር ወጣ ሲባል ሰምቻለሁ። እሱ ጋር የተለየ ነገር ያለ ይመስላል። እና ታዲያ እንደዛ ካሰብን ለቤተሰቦቹ የደወለበትን ስልክ ብንጠይቁ አይሰጠንም? ከሀገር ከወጣ በኋላ ለማንም ደውሎ አያውቅም ብለዋል። እንደዛ ከሆነማ እየሆነ የተደበቀ ነገር አለ ማለት ነው። እኔ ግን እኛ ስር ብንፈልገው ባይ ነኝ። በምን መንገድ? ቆይ የዛን ቀን የእግር አሻራ ተነስቶ ነበር አይደል? ለምን እዛው እስካለ አንፈልግም? ባቢሻ ሀሳብ እኮ ጥሩ ነው፣ ግን የታገተበት ቦታ እኮ በጣም ብዙ ሰው ነው የሚገባው የሚወጣው። ስለዚህ በጣም ብዙ አሻራ ሊኖር ይችላል። ከዛ ሁሉ አሻራ ውስጥ እንዴት ነው ቆይ የጋሽ ተስፋዬን ገደል ልናገኝ የምንችለው? የተተኮሰበት አካባቢ ርቀት ተሰልቶ እዛ ውስጥ ልናገኝ እንችላለን። እንግዲህ ካልክ እንሞክረው። ምናልባት አንድ ፍንጭ ሊሰጠን ይችላል። ይህንን ለማድረግ ከፖሊሱ ጋር የግድ መስራት ይኖርብናል። ፖሊሱን አናግሬው ነበረ። የእኛን እርዳታ የሚጣል አይመስለኝም። ስለዚህ ነገ መጀመር እንችላለን። ይህንን ነፍሰ ገዳይማ እናገኘዋለን። ስታገኘው መቼም ያችን ቴስታ ነው የምታቀምሽው። መዘረሯለሁ፣ እዚህ አንጠባጥበዋለሁ። የእኔ ዱርዬ ሚስት። እናንተ እንደዚህ የኛን ህይወት እንደዚህ አመሰቃቅሎ ዝም ልለው ትፈልጋላችሁ እንዴ? ኧረ አንቺ ብታይ እንኳን እኔ አልተውም፣ እዘርረዋለሁ። ባቢ ምንድነው? ትተን ሄድኩ እኮ እዚህ ባሰብ ብሌን እኔ ጽኑ ናፍቃኛለች። ውይ የምርህን ነው? አዎ የምሬን ነው። ማለት በቃ ምንም ደስታ የለም ከሱ ውጭ። የእሷ አቁፍ ውስጥ ነው ደስታ ያለው። እኔ እሷን ባገኛት ደስ ይለኛል። መታገል አቃተኝ። እና ታዲያ ለምን አታገኛት? መቼ? ነገ መሆን ይችላል። እሺ ደስ ያለው ደስ ያገናኛለሁ። እሺ ደስ ይላል። ጽኑዬ ወይ አባዬ፣ ባቢን ልታወሪው አልሞከርሽም? ሞክሬ ነበር አባዬ፣ ግን ደግሞ ሊያወራኝም ሆነ ሊያይኝ ፈቃደኛ አይደለም። አባዬ በጣም አዝኗል። በተለይ በእኛ ደግሞ በጣም ተከፍቶብናል። በጣም ተጎድተዋል ማለት ነው። በጣም ቢያዝን ነው እንደዚህ ሆነው። አባዬ ግን ቆይ ማን ሊሆን ይችላል አንተም በዛ ልክ ተከታትሎ ያንን ነገር ያደረገው? ይህን ነገር ለማስተካከል ግድ የአባቱ ገዳይ መገኘት አለበት። እንዴት ብለን እናገኘዋለን አባዬ? እኔ እንጂ የኔ ልጅ እኔ አላውቅም፣ ግን ማንም ይሁን ማንም ፈልገን ማግኘት መቻል አለብን። አባዬ እንደዛ ማድረግ ይቻላል እንዴ? በቃ ከፖሊሶች ጋር ተባብሮ መስራት፣ እስካሁን የደረሱበትን መረጃ ተቀብሎ እኛ በራሳችን መንገድ መሄድ። ስለዚህ ዛሬ ሄጄ ልጠይቃ? አዎ እንችላለን። ህይወታችንን እንደዚህ ያመሰቃቀለውን ሰውማ ማወቅ አለብን። በቃ ደህና ደር የኔ ዱርዬ ሚስት። ዋ እኔ ዱርዬ አይደለሁም። እሺ እሺ አይደለሽም። አሁን በይሳሚኝና ልሂድ። ብሽተኛ ቻው። በቃ ወድሻለሁ። እኔ ደግሞ እንዴት እንደምጠላ ቻው። ወረኛ። በቃ ደህና ደር። ቻው።
እዚሁ ብሌንን ጠርቼ ጉድህን ከማፈላብን አና ተከተለኝ። ሳትጮህ አልፈህ ተቀመጥ። ራይል ነግሬሻለሁ፣ ገንዘብሽን እመልስልሻለሁ። ለምን አትይኝ? እባክህ የኔ ችግር ገንዘብ አይደለም። እሺ እሺ፣ ታዲያ ችግርሽ ምንድነው? ምንድነው ከኔ የምትፈልጊው? አንተ ስራ እንድትጨርስ ፈልጋለሁ። ይኸውልሽ ራይል፣ ይህንን ማድረግ አልችልም። ለጽኑም ሆነ ለብሌን ጠላት መሆን አልችልም። ወደ ሳይሆን በግድ የነሱ ጠላት ትሆናለህ። አለበለዚያ ግን ብሌንን ካንተ አይን አርቄ ነው ማሸሻት። እሺ? አይ በፍጹም ይሄን አላደርግም። አንድ የጀመርከውን ስራ ሳትጨርስ አልተውህም። ትሰማኛለህ አይደል? ሌላው ደግሞ አንድ ስራም አለኝ። የባቢን እያንዳንዱን እንቅስቃሴ እንድትነግረኝ እፈልጋለሁ። ይህንን በፍጹም አላደርግም፣ አልችልም። ታደርገዋለህ። አልችልም። ጥሩ። መቼስ ከኔ ጋር መጋጨት እንደማያዋጣ ታውቃለህ አይደል? አስብበት። እሺ? እንዴት ነው የኔ ፍቅር? ለምን መጣሽ? ናፍቀኸኝ ላይ ይኸውልሽ ሬል፣ አሁን ብቻዬን መሆን እፈልጋለሁ። እባክሽ ውጭልኝ። አሰሚኝም እንዴ? ምንድን ነው? ተቀበለኝ። እንዳየኸው